ሰላም ሰላም እንዴት ናችሁ? ዲጂዮ ጂኒስ ዩቲዩብ ቻናል ተከታታዮች በዛሬው ፕሮግራም ይዤላችሁ የቀረብኩት የስራ ማስታወቂያ ይሆናል። የስራ ማስታወቂያውን ያወጣው ኢትዮጵያ አየር መንገድ በተለያዩ የስራ መደቦች ላይ ማስታወቂያዎችን አውጥቷል። እነዚህ ማስታወቂያዎች ደግሞ ከዛሬ ነው የሚጀምሩት። ፌብሩዋሪ 11 ከዛ ከፌብሩዋሪ 17 ድረስ ክፍት ሆነው ይቆያሉ ብሎናልና ሁላችሁም አፕላይ እንድታደርጉና የድሉ ተጠቃሚ እንድትሆኑ ብዬ ነው። የመጀመሪያው ኬተሪንግ ሄልፐር የሚል ፖዚሽን ነው። የስራ ቦታው ኢትዮጵያ አየር መንገድ ዋናው መስሪያ ቤት ይሆናል። ዴድላይኑ እንዳልኳችሁ ፌብሩዋሪ 17 ነው። ኬተሪንግ ሄልፐር ፊክስድ ታይም ኮንትራት ነው። ፊክስድ ታይም ኮንትራት ማለት የተወሰነ ጊዜ የሚቆይ ኮንትራት ሆኖ ግን ፊክስድ ነው። ለ2 ዓመት ሊሆን ይችላል፣ 1 ዓመት ሊሆን ይችላል። እንደየ ሁኔታው እየታየ የሚታደስ ይሆናል። ኳሊፊኬሽን የሚኒመም ሌቭል 1 ሰርቲፊኬት በምግብና መጠጥ አገልግሎት ወይም ደግሞ በሆቴል ኦፕሬሽን ሪሌትድ ፊልድ ከታወቀ ቲቪቲ ወይም ኮሌጅ የተመረቀና 1 ዓመት ሬሌቫንት ኤክስፒሪየንስ ያለው ሰው መሆን ይችላል። አለበለዚያ ደግሞ 12ኛ ክፍል ወይም 10ኛ ክፍል ግሬድ ኮምፕሊት አድርጎ ከዛ የ8 ወር ትሬኒንግ ፕሮግራም የወሰደና 3 ዓመት ሬሌቫንት ኤክስፒሪየንስ ያለው ይልና ሲኦሲ ማንዳቶሪ ነው። ከዛ እንግሊዘኛ ቋንቋ ደግሞ የኢትዮጵያ አየር መንገድ የስራ ቋንቋ እንግሊዘኛ እንደመሆኑ መጠን እንግሊዘኛ ማንዳቶሪ ነው ይላችኋል። ኤጅ ሊሚት አለው። ከ18 ዓመት እስከ 35 ዓመት ነው የሚሆነው። ይሄንን መመዝገብ ትችላላችሁ። ሄድኳርተር በመሄድ ኤችአር ቢሮ በመሄድ መመዝገብ ትችላላችሁ። አለበለዚያ በኦንላይን አፕላይ ማድረግ ትችላላችሁ ማለት ነው። ሁለተኛው አሲስታንት ማሽኒንግ ቴክኒሻን ነው። ይህም የስራ ቦታው ዋናው መስሪያ ቤት ይሆናል። ኢትዮጵያ አየር መንገድ ዋናው መስሪያ ቤት ነው። ከፌብሩዋሪ 11 እስከ 13 ነው። ይሄኛው አጭር ነው። አሲስታንት ማሽኒንግ ቴክኒሻን የሚፈልገው የትምህርት ዝግጅት ሚኒመም ኮሌጅ ዲፕሎማ ወይም 10+3 ሌቭል 4 በኢንዱስትሪያል ኢንጂነሪንግ፣ በሜታል ቴክኖሎጂ፣ በማኒፋክቸሪንግ ቴክኖሎጂ፣ በማሽኒንግ ቴክኖሎጂ፣ በአድቫንስድ ማሽኒንግ ቴክኒሻን ከታወቀ ቲቪቲ ወይም ኮሌጅ ወይም ዩኒቨርሲቲ 1 year ሬሌቫንት ኤክስፒሪየንስ 1 ዓመት ሬሌቫንት ኤክስፒሪየንስ ያለው ነው። ይህም ኤጅ ሊሚት አለው። ከ18 ዓመት እስከ 35 ዓመት ያሉትን ሰዎች ነው የሚያካትተው። ይሄም ማንዳቶሪው እንግሊዘኛ ቋንቋ ግዴታ ነው፣ ማወቅ ይኖርብናል ማለት ነው። ኢንተረስትድ የሆነ አፕሊካንት የማይመለስ ኮፒ የ8ኛ ክፍል የ12ኛ ክፍል እንዲሁም የ10ኛ ክፍል በር ሰርተፊኬት፣ የቀበሌ መታወቂያ፣ ሪትን እየተጻፈ ይሄ የትምህርት ማረጋገጫው እንዳለ ሆኖ ሲኦሲ እንዳለ ሆኖ ወርክ ኤክስፒሪየንሱን አጽፋችሁ እንድትወስዱ ዋናውንና የማይመለስ ፎቶኮፒ ማለት ነው። ሶስተኛው ኢንዱስትሪያል ሜካኒክ ሌቭል 1 ነው። ይህም የስራ ቦታው ኢትዮጵያን ኤርላይንስ ሄድኳርተር ነው። ፌብሩዋሪ 10 እስከ ፌብሩዋሪ 16 ነው ሬጅስትሬሽኑ። የትምህርት ዝግጅቱ ኮሌጅ ዲፕሎማ ወይም 10+3 ሌቭል 3 ሰርቲፊኬት ያለው በኢንዱስትሪያል ሜታል ፋብሪኬሽን፣ በአሰምብሊ፣ በማሽኒንግ፣ ፓወር ጀነሬሽን፣ ሲስተም ኢንስታሌሽን፣ ሜንቴናንስ፣ ሜካኒካል፣ ኢንዱስትሪያል ኤሌክትሪክ ማሽን ድራይቭ ቴክኖሎጂ በእነዚህ ሁሉ ቲቪቲ ወይም ከኮሌጅ ወይም ከኢንስቲትዩት የተመረቀ እና 2 ዓመት የስራ ልምድ ያለው መመዝገብ ይችላል። እንግሊዘኛ እንዳልኳችሁ ማንዳቶሪ ነው። ሌላ ፎሪን ቋንቋ የምታውቁት ካለ አድቫንቴጅስ ትሆናላችሁ። ተጨማሪ ፈረንሳይኛም አረብኛም ሌሎች ቋንቋዎች ከእንግሊዘኛ በተጨማሪ ካወቃችሁ የተሻለ አድቫንቴጅ አላችሁ። ይህም ኤጅ ሊሚት አለው። ከ18 እስከ 35 ዓመት ነው። ዋናው መስሪያ ቤት ሄዳችሁ እነዛን ቅድም ያልኳችሁን የ8ኛ ክፍል በር ሰርቲፊኬት፣ የ10ኛ ክፍል የ12ኛ ክፍል የዲፕሎማ ወይም ሰርቲፊኬታችሁን፣ የትምህርት ማረጋገጫችሁን እና የቀበሌ መታወቂያ ይዛችሁ ሄዳችሁ መመዝገብ ትችላላችሁ። ሌላኛው ኢንዱስትሪያል ኤሌክትሪሻን ዋናው ይህም የስራ ቦታው ዋናው መስሪያ ቤት ኢትዮጵያን ኤርላይንስ ሄድኳርተር ነው። ከፌብሩዋሪ 10 እስከ ፌብሩዋሪ 16 ነው። ይሄኛውም የትምህርት ዝግጅት የሚጠይቀው
ልክ እንደ ሌሎቹ ኮሌጅ ዲፕሎማ ወይም ቴምፖራሪ ሌቭል 3 ነው። በፓወር ጀነሬሽን ሲስተም፣ በኢንስታሌሽን፣ በሜንቴናንስ፣ በኤሌክትሪካል ኤሌክትሮኒክስ፣ ቢልዲንግ ኤሌክትሪሻን ከቲቪቲ ወይም ከኮሌጅ የተመረቀና 2 ዓመት ሬሌቫንት ኤክስፒሪየንስ ያለው ሰው መመዝገብ ይችላል። ልክ እንደ ከላይ እንዳለው እንደሌላኛው የኢቲ የወርኪንግ ላንጉዌጅ ወይም የኢትዮጵያ አየር መንገድ የስራ ቋንቋ እንግሊዝኛ ነው። እንግሊዝኛ ማንዳቶሪ ነው ወይም ግዴታ ነው። ሌላ ፎሪን ላንጉዌጅ ካለ አድቫንቴጅስ ትሆናላችሁ ይላችኋል የኢትዮጵያ አየር መንገድ። ኤጅ ሊሚቱም ከ18 እስከ 35 ዓመት ነው። ቅድም ከላይ ዘርዘርኩላችሁን ነገሮች ጠቅላላ ከበርዝ ሰርተፊኬት፣ ከቀበሌ መታወቂያ፣ የትምህርት ማስረጃ፣ የስራ ልምድ ይዛችሁ ሄዳችሁ እንድትመዘገቡ ልናችኋለሁ። ሌላኛው ፕሮኪውርመንት ኦፊሰር ነው። ፕሮኪውርመንት ኦፊሰር በኢሜይል ነው አፕላይ የሚደረገው። ሄድ ኦፊስ መሄድ አይጠበቅባችሁም። ከፌብሩዋሪ 9 ጀምሮ ነው የጀመረው። ፌብሩዋሪ 13 ላይ ያበቃል። የትምህርት ዝግጅት በቢኤ ዲግሪ በፕሮኪውርመንት የተመረቀ፣ በሎጂስቲክ፣ በሰፕላይ ቼን ማኔጅመንት በእነዚህ ሁሉ በሬሌቫንት ወርክ ኤክስፒሪየንስ ያለውና 1 ዓመት የስራ ልምድ የሰራ። ኤጅ ሊሚቱ ከ22 እስከ 35 ዓመት ነው። ኢንተረስትድ የሆነ አፕሊካንት ኢሜይል አላቸው። ኢሜይሉን አታች አደርግላችኋለሁ በእሱ አፕላይ እንድታደርጉ። ኢሜይል ስታደርጉ ግን ልክ እንደ ሌሎቹ ከ8ኛ ክፍል ጀምሮ እስከ ወርክ ኤክስፒሪየንሳችሁ ድረስ ሁሉንም አታች በፒዲኤፍ እንድታደርጉ ይሏችኋል። ሌላኛው አሲስታንት ላብራቶሪ ቴክኒሻን። አሲስታንት ላብራቶሪ ቴክኒሻን የስራ ቦታው ኢትዮጵያን ኤርላይንስ ሄድኳርተር ነው። ፌብሩዋሪ 10 ክሎዚንግ ዴቱ ነው። አይ ቲንክ ዛሬ ኤክስፓየር አድርጓል ይሄኛው እንኳን። ስለዚህ ይሄኛውን እንለፈው። ዋየር እና ይሄኛውም እንደዛው ኦፕን የሆኑ ስቲል ኦፕን የሆኑ የክፍት የስራ ቦታዎች አሉ። ፕሮፌሰር ኦፍ ኤርክራፍት ስትራክቸር የሚል አለ። እነሱ በኢሜይል ነው አታች የሚደረጉት። እነዚህ ወይ ትምህርት ዝግጅታቸው በፒኤችዲ ኤሮስፔስ ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በሪሌትድ ፊልድ የተማራችሁ ፉል ታይም ፕሮግራም አት አክሬዲትድ ኢንስቲትዩሽን ያገኛችሁና የስራ ልምዳችሁን በጣም በቂ የሆነ እንግሊዝኛ ክፍት ነው። በኢሜይል ነው አፕላይ የሚደረገው። እንደገና ኤርክራፍት ስቴቢሊቲ ኤንድ ኮንትሮል የሚላለ ይህም በኢሜይል ነው አፕላይ የሚደረገው። ልክ እንደላኛው በኢሜይሉን አታች አደርግላችኋለሁ። የኢትዮጵያ አየር መንገድ ዌብሳይት ውስጥ ገብታችሁ ታገኙታላችሁ። ከዛ ኳሊፊኬሽን በፒኤችዲ ነው የሚጠይቀው። በኤሮስፔስ፣ በሜካኒካል ኢንጂነሪንግ፣ በሪሌትድ ፊልድ ፉል ታይም ፕሮግራም አክሬዲትድ ኢንስቲትዩሽን ያገኛችሁ አፕላይ አድርጉ በኢሜይሉ ማለት ነው። እነዚህ በኤርክራፍት ፖፑሌሽን፣ ኤርክራፍት ሜንቴናንስ፣ ኤርክራፍት ኤሌክትሪካል ሲስተም፣ ኤርክራፍት ኮሚኒኬሽን ናቪጌሽን ሲስተም፣ በአየር መንገድ ዙሪያ ኤሮዳይናሚክስ፣ በአካውንቲንግ፣ አንኔምድ ኤርክራፍት ሲስተም ብሎ ኦፕን ናቸው። እነዚህ ሁሉ በኢሜይል አፕላይ ማድረግ ትችላላችሁ። የኢትዮጵያ አየር መንገድ በጣም ሰፋ ያለ የስራ እድል ነው ያወጣውና እንድትጠቀሙበት እላችኋለሁ። ስላዳመጣችሁኝ አመሰግናለሁ። መልካም እድል ለሁላችሁም። ቻናላችንን ሰብስክራይብ በማድረግ እንድታበረታቱኝ እላችኋለሁ። ቴንክ ዩ